የዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ ስኮር ፕሪዲክሽን የሳምንቱ የመጀመሪያ ጨዋታ ሊድስ ዩናይትድ ከዌስትሃም ሊድስ 1-0 ዌስትሃምን ያሸንፋል። ሊድስ ዩናይትድ ይህንን ጨዋታ 2-1 ያሸንፋል። የምትጫወቱ ሰዎች ሊድስ ዩናይትድ ድራወር ነው ቤት። ቼልሲ ከሰንደርላንድ ቼልሲ ይህንን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቼልሲን ቀጥታ ዊን። ቼልሲ 2-1 ያሸንፋል። ኒውካስል ዩናይትድ ከፉልሃም ኒውካስል 2-1 ያሸንፋል። እኔ ማይ ካንቺ ጋር ተመሳሳይ ነኝ። ኒውካስል ይህንን ጨዋታ 2-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ለኒውካስል ደብል ቻንስ። ማንቸስተር ዩናይትድ ከብራይተን ማንቸስተር ዩናይትድ ኋላ ቀርቷል ተብሎ ሲወራ ቀስ እያለ ማንቸስተር ዩናይትድ ወደፊት መጥቷል። አዎ ይሄንን ጨዋታ ማንቸስተር ዩናይትድ 2-1 ያሸንፋል ብዬ ገምታለሁ። ቦስ ቲም ቱ ስኮር 2-1 አቻ ይጠናቀቃል። ብሬንትፎርድ ከሊቨርፑል ሊቨርፑል 2-0 ብሬንትፎርድን ያሸንፋል። አዎ ሊቨርፑል እንግዲህ በተከታታይ እየተሸነፈ መጥቷል። ይሄንን ጨዋታ ማሸነፉ አይቀርም። እኔ 3-1 ሊቨርፑል ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቀጥታ ሊቨርፑልን ዊን በሉ። ቦርንመዝ ከኖቲንጋም ፎረስት ቦርንመዝ ይሄንን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ለቦርንመዝ ደብል ቻንስ መስጠት ትችላላችሁ። ቦርንመዝ 2-0 ያሸንፋል። አርሰናል ከፓላስ ከዚህ ጨዋታ ግምት በፊት ተወዳጁ ስፒድ ቤት በአዲስ መልክ ተመልሷል። ስፒድ ቤት በአዲስ መልክ ሲመለስ እንግዲህ ዲፖዚት ቦነስ ወደ 600% ከፍ ብሏል። እንዲሁም በአንድ በሁለት ወይንም በሶስት ጨዋታ ቢበላሽ ተመላሽ ማድረግ ትችላላችሁ። የላይቭ ጨዋታም ካሻውት ማድረግ ትችላላችሁ። እንዲሁም ሌሎች አሪፍ አማራጮችን ይዞላችሁ መጥቶ የስፒድ ቤት ሊንክን ባዮ ላይ ታገኛላችሁ። ሊንኩን ነክታችሁ ተመዝግባችሁ ተጫወቱ፣ እየተዝናናችሁ ተሸለሙ። የጨዋታ ለአርሰናል ቀላል የሚባል ጨዋታ አይደለም። ኤምሬት ላይ ስለሆነ ግን አርሰናል ያሸንፋል ብዬ ገምታለሁ። 2-1 አርሰናል የሚያሸንፍ ይመስለኛል። ተጫወቱ ሰዎች አርሰናል ኦቨር 1.5 ጎል። አንቺስ ማይ ምን ትያለሽ? አርሰናል 1-0 ፓላስን ያሸንፋል። አስቶን ቪላ ከማንቸስተር ሲቲ ማንቸስተር ሲቲ 2-0 ቪላን ያሸንፋል። ማንቸስተር ሲቲ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ለማንቸስተር ሲቲ ቀጥታ ዊን መስጠት ትችላላችሁ። ወልቭስ ከበርንሌይ ይሄ ጨዋታ ባቻ ውጤት 1-1 የሚጠናቀቅ ይመስለኛል። የምትጫወቱ ሰዎች እኔ ባትጫወቱት ሁላ ደስ ይለኛል፣ ግን አንደር 4.5 መሄድ ትችላላችሁ። በርንሌይ 1-0 ያሸንፋል። የሳምንቱ የመጨረሻ ጨዋታ ኤቨርተን ከቶተናም 1-1 አቻ ይጠናቀቃል። ብዙ ሰው ቶተናም ይሸነፋል ወይ ደግሞ አቻ ይወጣል ብሎ እየገመተ ነው። አላቅም። ይሄን ጨዋታ ግን ቶተናም የሚያሸንፍ ይመስለኛል። 2-1 ቶተናም ያሸንፋል። የምትጫወቱ ሰዎች ቦስ ቲም ቱ ስኮር ማለት ትችላላችሁ። የዘጠነኛ ሳምንት የፕሪሚየር ሊግ ስኮር ፕሪዲክሽናችን ይሄን ይመስል ነበር። የእናንተን ፕሪዲክሽን ኮሜንት ላይ አስቀምጡ። ይህንን ቪዲዮ ሁላችሁ ኮፒ ሊንክ አካውንቱንም ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ።